የፍቅር ህይወት እንዳማረበት እንዲዘልቅ የሚያደርጉ 12 ህጎች። ይህ ህግ ላገባም ላላገባም የሚሰራ የፍቅር ህግ ነው። ዛሬ በዚህ ቪዲዮ ስለ ፍቅር ሰምታችሁ የማታውቁትን ነገር እኔ አወራችኋለሁ። እስከ መጨረሻው ሰዓት አብራችሁ መሆን እንዳትረሱ። ፍቅር ተፈጥሯዊ አካሄድ አልጋ ባልጋ እንዳልሆነ ይታወቃል። የፍቅር ግንኙነቱ ሲጀመር የነበረው ፍቅር በሂደት እየቀነሰ የነበረው እንዳልነበረ ሁሉ ሊሆን ይችላል። በመሰረቱ ካልታረመ፣ ካልተኮተኮተ፣ በጥቅሉ አስፈላጊውን እንክብካቤ ካልተደረገለት ዝም ብሎ ማበቡንና መልካም ፍሬ ማፍራቱን የሚቀጥል ምንም ነገር የለም። ያልተሰራበት ግንኙነት እጣ ፈንታው ደስታ አልባ መሆን ነው። ሌላው ቀርቶ እጅግ በጣም ጥሩ የሚባሉ ለብዙዎች ምሳሌ ሆነው የሚቀርቡ የፍቅር ግንኙነቶች እንኳን ፍጻሜያቸው የማታ ማታ መራራቅ አልፎም ተርፎም መለያየት ሊሆን ይችላል። ትልቁ የፍቅር ህይወት ፈተና ሲጀመር የነበረው ፍቅር እንዳማረበት እንዲዘልቅ ማድረግ ነው። ምንም እንኳን ፍቅርን ለመመስረት ሁለት ሰዎች አስፈላጊ ቢሆኑም እንዲጸናና ይበልጥ አስደሳች እንዲሆን ለማድረግ ግን አንድም ሰው በቂ ሊሆን ይችላል። ኃላፊነቱን ግን አስቀድሞ መውሰድ ይጠይቃል። የፉክክር ቤት ሳይዘጋ ነው የሚያድረው። ክፍቱን የተተወ ቤት ውስጥ ደግሞ ብዙ ነገር ገብቶ ይወጣል። ብዙ ነገርም እንዳልነበረ ይሆናል። ያለመጠባበቅ የቻልነውን ያህል ማድረግ፣ እርስ በርስ ሳንጠባበቅ የቻልነውን ጥረት ማድረግ አስፈላጊ የሚሆነውም ለዚህ ነው። ውጤቱ ላይ ትኩረት ማድረግ ጥሩ ነው። ዋናው ነገር ግን ከእሷ ወይም ከእሱ መምጣቱ ሳይሆን ዞሮ ዞሮ የእሷና የእሱ ፍቅር ግንኙነት ጣፋጭና ጽኑ መሆኑ ነው። ፍቅራችሁ የሚጸናበት ይበልጥ እየፈካና እየደመቀ ዘመናትን የተሻገረ መሆን የሚችለው ያለመጠባበቅ ኃላፊነት ወስዳችሁ መስራት ያለባችሁን መስራት ስትችሉ ነው። ምንም ተባለ ምንም አንድ ሰው ሁልጊዜም ኃላፊነቱን መወጣት መጀመር አለበት። በራሱ ሊንቀሳቀስና ሊለወጥ የሚችል ምንም ነገር የለም። የትዳር ግንኙነት ሲሆን ደግሞ ለማደስ ጥረት ካልተደረገ ወደ መፍረስ ሊያቀና ይችላል። ቀጥሎ የትዳር ህጎች ከሚል መጽሐፍ ውስጥ የምናገኛቸውን 12 ዋና ሀሳቦች አለፍ ብዬ አስገኛቸዋለሁ። እነዚህ ተግባራት ላገቡ ብቻ ሳይሆን በፍቅር ግንኙነት ውስጥ ላሉ የሚጠቅሙ ተግባራት ናቸው። አንደኛ፣ ስሜትን የሚያነቃቁ ነገሮች ማድረግ። መቼም አብሮ ሲኖር የሚያጋጭ፣ የሚያቀያይም፣ ቅሬታ የሚፈጥር ብዙ ነገር ይኖራል። ስሜትም ይህን ተከትሎ ይቀዘቅዛል። በመሆኑም ስሜትን የሚያነቃቃና ደስታን የሚፈጥር ነገር ማድረግ፣ የአድናቆት አስተያየት እርስ በርስ መሰጣጠት አስፈላጊ ነው። ስራዬ ብላችሁ ማድነቅን ተለማመዱ። ትናንት ማታ ጓደኛዬ ቤት በጣም ተጫዋች ሆነ ነበር ያመሻው፣ ደስ ብሎኛል፣ አምሮብሻል፣ ወዘተ አይነት አድናቆቶች ሊሆኑ ይችላሉ። ከትችታችን ይልቅ አድናቆታችን በጣም መብዛት ይኖርበታል። እነዚህ ነገሮች ስሜታችንን ያነቃቁታል። ሁለተኛ፣ ትችትን መቀነስና አድናቆትን መጨመር። በአንጻሩ ትችት ትዳር ሲመሰረት አካባቢ ብዙ ጊዜ ይገጥማል። ጊዜ በነጎደ ቁጥር ግን ሰዎች ለትችት አለርጂ መሆን ይጀምራሉ። ስለዚህ በተቻለ መጠን ትችትን መቀነስ፣ አንዳንድ ነገሮችን አይቶ እንዳላዩ ማለፍ ያስፈልጋል። መነገር አለበት የምንለውም ነገር ካለ ከሁለትና ከሶስት አረፍተ ነገር ያልበለጠ ርዝማኔ መግለጽ ይመከራል። ለትዳርና ለፍቅር መጽናት አስፈላጊና መስተካከል ያሉባቸው ነገሮች አሉ። እነዚህ ነገሮችን ግን የምናገረው ግንኙነትን በማይጎዳ መንገድ መሆን አለበት። ምክንያቱም አለባብሰው ቢያርሱ በአፈር እንዳይመለሱ እንዳይሆንብን ነው። ስለዚህ ትችቱ ለፍቅር ግንኙነት ሲባል መቀነስና ማጠር አለበት። በተጨማሪም የራስን ትክክለኝነት ለማጉላት መሆን የለበት። ሶስተኛ፣ አዳማጩ ነው። ማድመጥ ለትዳር አጋራችን ወይም ለፍቅረኛችን የምንሰጠው ትልቁ ስጦታ ነው። ትርጉም መስጠታችሁን፣ የተሳሳተ የምትሉትን መረጃ ማስተካከላችሁን ጥላችሁ በሙሉ ልባችሁ ማድመጥ ተገቢ ነው። አራተኛ፣ ራሳችሁ ላይ ትኩረት አድርጉ። ለራሳችሁ፣ ለጓደኞቻችሁ፣ ቤተሰቦቻችሁ ወዘተ ከትዳራችሁ በተጨማሪ ጊዜ መስጠት ጥሩ ነው። የግላችሁ ጊዜ ማሳለፍ ያለም እንዲኖራችሁ። በራሳችሁ ጉዳይ ላይ ምንም ትኩረት የማታደርጉ ከሆነ ይልቁንም ሙሉ ትኩረታችሁ የትዳር አጋራችሁ ላይ ከሆነ ተቺዎች ወይም ጭንቀታሞች ትሆናላችሁ። እያንዳንዷን እዚህ ግባ የማትባል ጉዳይ ያነሳችሁ አሰልችና አፋኝ የሆነ ግንኙነት እንዲኖራችሁ ታደርጋላችሁ። ስለዚህ ትኩረታችሁን እራሳችሁ ላይ አድርጉ። አምስተኛ፣ ይቅርታ ጠይቁ። ምንም እንኳን የተፈጠረው ችግር የእናንተ እጅ ድርሻ ትንሽ እንደሆነ ብታስቡ እኔ ይሄ ችግር እንዲፈጠር ለተጫወትኩት ሚና ይቅርታ ይደረግልኝን ማለት ልመዱ። ስድስተኛ፣ ይቅርታ ካልተጠየቅኩኝ ሞቼ ይገኛሉ አትበሉ። አንዳንድ ጊዜ ይቅርታ ሳይጠይቁ ሰዎች መተዋቸውን ለውጥ ለማድረግ ፍላጎት እንዳላቸው በተለያየ መንገድ ሊገልጹ ይችላሉ። ይቅርታ ካልተጠየቁ ሞቼ ይገኛሉ ማለት ግን አላስፈላጊ ተደራራቢ ችግር ይፈጥራል። ሰባተኛ፣ ዘውትር ፈላጊዎች አትሆኑ። በስሜት የራቀ የሚመስል ሰው ጫና ሲደረግበት የበለጠ ይርቃል። መተንፈሻ አየር መስጠት፣ ራስ ላይ ትኩረት ማድረግ በአንጻሩ የራቀን ደግሞ ያቀርባል። የተወጣችሁ የተገባች ማለት ውጤታማ አያረግም። ስምንተኛ፣ ሀሳባችሁን አጭርና ለስላሳ በሆነ መንገድ ግለጹ። ደጅደጁን የሚል ሰው አንዳንድ ጊዜ ህመም የሚፈጥርበትን የቃላት ሽሽት ውስጥ ሊሆን ይችላል። ስለዚህ ሀሳብን አጠር አድርጎ በተለሳለሰ መንገድ መግለጽ ጥሩ ነው። ከዚህ በተጨማሪ ድምፅን ጭምር ዝቅ አድርጎ መናገር ተገቢ ነው። ዘጠነኛ፣ ሁሉን መስዋዕት አታድርጉ።
ተለዋዋጭ ሰው መሆን አስፈላጊ ቢሆንም ሁሉንም ነገር ለእርስ በርስ ግንኙነቱ ሲባል መስዋዕት ማድረግ ግን አይመከርም። ጫና የተደረገባችሁ ሁሉንም እምነታችሁን፣ ምርጫችሁንና መንገዳችሁን ገደል አትክተቱት። 10ኛ በመጠኑም ቢሆን ሁለታችሁ የራስ ጊዜ ይኖራችሁ። ሰዎች በባህሪያቸው የሚሳቡት ከእርስ በርስ ግንኙነት ውጪ ሌሎች ተጨማሪ የሚወዷቸው ነገሮች ወዳላቸው ሰው ነው። የመጽሐፍ ክበብ፣ ኢቭን በጎ ፍቃድ ሊሆን ይችላል። ባላችሁ ትርፍ ጊዜያችሁ እነዚህን የመሳሰሉትን ነገር መሞከር ይጠበቅባቸዋል። 11ኛ በቴክኖሎጂ አጠቃቀም ዙሪያ ስምምነት ይኖራችሁ። ስልክ የማይነሳበት፣ ቴሌቪዥን የማትመለከቱበት፣ ኮምፒውተራችሁ ላይ የማታፈጡበት የጋራ ሰዓት ይኖራችሁ። የትኛው ሰዓት የትኛውን ነገር ማድረግ ተገቢ እንዳልሆነ ተነጋግራችሁ ወስኑ። 12ኛ እና የመጨረሻ፣ እስቲ እናንተ ፍቅር እንዳማረበት እንዲዘልቅ የሚያደርግ ይሄ ነው የምትሉትን ኮሜንት ሴክሽን ላይ አሳውቁኝ።